አንዱ ምን ይላል እኔ ዲን የለኝም ያን ያክል እውቀትም የለኝም እንደዚሁም ደግሞ ሰላትን ያን ያክል አልሰግድም ነበረ ዝም ብሎ አልፎ ሲሰግዱ ያለሁኝ አለቀ ከዛ ውጭ ምንም የማውቀው ነገር የለኝም ነበረ ነገር ግን እኔ አንዲት ሙልተዚም የሆነች አላህ Subhanahu Wa Ta'ala የምትፈራ ሴት ማግባት ፈለኩኝና አገባሁኝ ታገባ በኋላ በቃ አንድ ወር ሁለት ወር እንደዚህ ሳይት ለሊት እኔ ከተኛው በኋላ ለሊት እየተነሳች ትሰግዳለች ማለት ነው ምናምን ብዬ ዝም ብዬ እየተኛለሁና አንድ ጊዜ ሽንት ቤት መጠቀም ፈለኩኝና አጋጣሚ ሆኖ ተነሳሁኝ ስነሳ ሚስቴ አላየችኝም ስነሳ ምን እንደተነሳው ምን እንዳደረኩ ምንም አላየችኝም ነበርና ሰልፍ ዱዓ ያደረገች ነው ዱዓ ምንድነው አላህ ሆይ እንደ ባሌን አላህ ወይ ሂዳያ ስጥልኝ የዱንያ የአኺራም ባሌ ነው ሐቢቢ ነው ያኒ ይሱ የህይወት አጋሪ ነው ባክህ ምራልኝ ወደ ቀኑ መንገድ ምራልኝ ልቡን አስተካክልልኝ ጥሩ አድርግልኝ ወደ አንተ ምራልኝ አንተ ጥሩ ያኒ ዕውቀትን ስጠው አንተን የሚገዛበትን ቅዋ ስጠው ሂዳያ ስጠው ያለች ብቻ ዱዓ ታደርጋለች ከዛ እሱ ይሰማታል እሱ እንደሰማት እሱ አታቀም ግን እሱ ቆሞ አዳመጣትና ልቡ ተነካ ከዛ በኋላ ወደ ኋላ ተመለሰና ውዱእ አደረገ ምናምን ከዛ መጣና አሰግጂኝ አላት ምንድነው ድንግጥ አለች ስታየው ደነገጠች ምን ነሽ ነው ምናምን ስትለው አይ አንቺ ጋር መስገድ ፈልጌ ነው አላት እሺ በቃ ተቀደምና አሰግደኝ አለችው ከዛ በኋላ አይ አንቺ አሰግጂኝ አላት አይ አንቺ ነሽ የምታሰግጂኝ ከኔ ተሻለሽ ኢማም መሆን ያለብሽ አንቺ ነሽ አላት እሱ ዕውቀት ስለሌለው ያን ያህል ኢማም መሆን ያለብሽ አንቺ ነሽ አይ ወንድ ነው እንጂ ኢማም የሚሆነው ሴት አትሆንም ምናምን ስትለው አይ ኢማም መሆን ያለብሽ አንቺ ነሽ ምናምን ብሎ ተከራከሩ ማለት ነው ከዛ በኋላ በቃ አንተም ለብቻ እኔም ለብቻ ያድርገን እንስገዳለችውና ለየብቻቸው ሰገዱ ከዛ በኋላ እሱም ጣሊብ አልዓልም በቃ ዕውቀትን የሚፈልግ ከዛ በኋላ ደግሞ ወደ አላህ Subhanahu Wa Ta'ala የሚጣራ ዳዒ የሆነ ማለት ነው እና የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ ትምካ መርአቱም አንዲት ሴት ልትገባ ትችላለች ለአራት ነገራቶች የመጀመሪያው ሊማሊሃ ለገንዘቧ ልትገባ ትችላለች ሁለተኛው ወሊ ሐሰቢሃ ወይም ደግሞ ለዘሯ ልትገባ ትችላለች ሶስተኛው ወሊ ጀማሊሃ ለቁንጅናዋ ልትገባ ትችላለች አራተኛው ግን ወሊዲኒሃ ለዲኗ ልትገባ ትችላለች ከዛ መጨረሻ ያለ መልእክተኛ ምን አለው ፈስበር ቢዛቲ ዲን ነገር ግን ዲን ያላት ምረጥ ተሪበት ሄዳ ካለዛ እጅሃ መዳፋሽ ይሆናል አሉ ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ላይ እና ሷሊህ የሆነ ሴት መምረጥ ሴትም ደግሞ ሷሊህ የሆነ ወንድ መምረጥ የዚህን ያክል አላህ ራሱ ሂዳያ እንዲሰጠው ዱዓ እስቲ ሰውየው ምን ይላል እናቴ እንኳን እንደዚህ አይነት ዱዓ አላደረገች እንደዚህ አይነት ዱዓ ስታደርግልኝ እናቴን እንኳን ሰምቻት አላቅም እንኳን ሚስቴ እንደዚህ አይነት ዱዓ ታደርግልኛል ብሎ ልቡ ተነካና ተመለሰ ማለት ነው ወደ አላህ Subhanahu Wa Ta'ala እንድትመለሱ ራሱ መንገድ ሆኗቸዋል ማለት ነው አድን ያለው መምረጥ ገንዘብ የሆነ ጊዜ ላይ ይጠፋን መልክም የሆነ ጊዜ ላይ ይጠፋን ዘርም በቃ የሆነ ጊዜ ላይ ይረሳን እስቲ ግን አብሯችሁ የሚኖረው ምንድነው አኽላቅ ዲን አላህ መፍራት ምናምን የሚባለው ነገር ስለሆነ አብሯችሁ የሚሄደው አኽላቅ ያለውና ዲን ያለውን አላህ Subhanahu Wa Ta'ala የሚፈራውን ሴትም ብትሆን ወንድ እንደዛ አይነት መምረጥ የተሻለና የተመረጠ ይሆናል ማለት ነው አላህ Subhanahu Wa Ta'ala መልካሞች አድርገን አላህ ይحفظك